አዲስ መንግስት ይባላል። የምኖረው እዚህ ሀገር ተኦሮሞ ብሔርና ብሔር ተቃቅፈን ተገዳድፈን ነው የምንኖረው። ምንም እንከን የለብኝም። በ1990 ተሰሜን ክልል ወደ ኦሮሚያ መጥቼ ብቻን 200 ብር ብቻ ይዤ በመምጣት አሁን ብቻን ነው የመጣው። 7 ቤተሰቦች ያለው አንዱ 12ኛ ክፍል ጅማ ላይ ትማራለች። አብረው ሌሎቹ ይገኛሉ። ስለዚህ የምንኖረው በደስታ ነው። ይችን ቀበሌ እኔ የኮሬ ሰፈርቲ ምክትል ሊቀመንበር ዋና አስተዳዳሪ ደግሞ ሊቀመንበር ሁኜ ሳገለግላት ኑሬያለሁ። እዚህ እኛ በሊዎች በመሬት ግጭት ተባለ ሀብት ጋር መንሲ ስማቸውና ብዛታቸውን ባናውቅ ይሄን ችግር ፈጥረውብናል። አኪር ቅዳሜ ዕለት መጥቶ እሱ የለም በሰዓቱ ስቃይ ማላየ ምንም ማለት አረፈ። ስቃየነኛ ነው ግን ቅዳሜ ዕለት ቤቴ ሳሎኔ ላይ መጥቶ ቦታ ለዚህ ማዶ የኩል እያረስን ነው መሲ ብሎኛል ወይ አልኩት። ጠቅለል አርጉና ያዙ ዘንድሮ አለኝ። እሺ አልኩት። እሺ እርሻ ኦብዬ በረጣም ይጃላል። ዛኪር ግን ይሄን ቦታ ከያዘ 3 አመቴ ነው እያረስኩ ነው። ሩዝዬ ግጅትቻ አምርቼ እየበላው ነው። ለምን ቢኖር ሰጥቶናል፣ ቦታ ጠቅሞናል። ቢጎልብኝ ልጅ ሳስመርቅ 2016 ላይ ዩኒቨርሲቲ ልጅ አስመርቄያለሁ። 20 ሺህ ብር አበድሮ ነው ያስመረቁ። የተከሰተውን አሰቃቂ ክስተትም እንደ ድል በመጠቀም የተለያዩ የጽንፈኛ ኃይሎች ለፖለቲካ ፍጆታ ብለው ወንጀሉን የብሔርና የሃይማኖት የማስመሰል ሙከራን አድርጓል። የፖለቲካ ነጋዴዎች መንግሥት ጽንፈኞችን እያስታጠቀም የገዛ ሕዝባችንን አስገደለ፣ አስጨረሰ እያሉ ከአንድ ወገን ሲጮሁ፣ በሌላ ወገንም መንግሥት ከኦነግ ሸኔ ጋር በማበር ሕዝባችንን አስጨረሰ፣ አሳረደ እያሉ እየጮሁም አልጸፉም። ወትሮም የሕዝብ መከራና ስቃይ ግድ የማይሰጣቸው ጽንፈኞች ለጌራ አካባቢ ማኅበረሰብም የሐዘን ማቅ የሆነውን ወንጀል የፖለቲካ ዓላማቸውን ለማሳካት መንግሥት ላይ ጣታቸውን ለመቀሰር ተራሩጠዋል። ነገሩን እንዳሰቡትና እንደ ጩኸታቸው ብዙም አላስኬዳቸውም። በፖለቲካና በሃይማኖት ስም የተሰበሰቡ ድኩማኖች ለዜጎች ስቃይና እልቂት ለሚገነቡት ስማቸውና ለሚያሳብጡት ኪሳቸው ያደረጉት አልሞት ባይ ተጋዳይነት በህብረተሰቡና በመንግሥት ከፍተኛ ጥረትና ትብብር መና ሆኗል። ስሜ መሰረት ጀንበር ይባላለሁ። እዚህ ቦታ ላይ 17 አመት ኖሬያለሁ። 2000 በሚሊኒየም ነው እዚህ ቦታ ላይ የገባሁት። 2000 ላይ ስገባ ከኦሮሞ የኩል ሰርቼ ነው እዚህ ቦታ ላይ ያለሁት። እቺን ምታል ቅንጣት የግብር መሬት ምንም የለኝም። ከኦሮሞ አብርሃም ጥበቡ ይባላል ሊቀመንበር፣ እሱ አስማምቶኝ የኩል ሰርቼ እቺን አሽንት ቤቷ ምልክት ያለችው ሰርቼ ኖራለሁ። 17 አመት ነው። 5 ልጆች አሉ። ሲኖር ምግብ ቤት ነው የምሰራው። እርሻ ኦብዬ በረጣም ይጃላል። ዛኪር ግን ይሄን ቦታ ከያዘ 3 አመቴ ነው እያረስኩ ነው። ሩዝዬ ግጅትቻ አምርቼ እየበላው ነው። ለምን ቢኖር ሰጥቶናል፣ ቦታ ጠቅሞናል። ቢጎልብኝ ልጅ ሳስመርቅ 2016 ላይ ዩኒቨርሲቲ ልጅ አስመርቄያለሁ። 20 ሺህ ብር አበድሮ ነው ያስመረቁ። ምንም የለኝም። ለለት ጉርስ ሻይና ቡና ሽጬ ነው የምኖረው። ግን ጎርቶናል። አንድ ነን፣ ልዩነት የለንም። ተናሽ እህቴ ጌራ ኦሮሞ አግብታ ነው ያለው። ምንም የኦሮሞ ህዝብኛ ልዩነት የለንም። አንድ ነን። ምንም የለንም። ኦሮሞ ጠላታችን አይደለም፣ ወንድማችን ነው፣ አባታችን ነው፣ ዋላ ሀገራችን ነው። 17 አመት ስንኖር ምንም የነካ ነገር የለም። ምንም አሁንም የትም ነቅነቅ አልልም። መንግስትም ይርዳኝም ሆነ ይሄን ፍራሽን አንስተሽ ስሪ የሚበለኝ እየሰራው ነው የምቀመጠው። እርመድ አልልም ከዚህ ከቦሬ ወንዝ። እኛ ያል ጊዜ ስንኖር የብሔርና የዘር ለውጥ ጦርነት የለንም። ለይቶ አማራን የነካብን ኃይል የለም። መንግስት እኩል ነው። ተልኮ ያላቸው ሰዎች ደግሞ ይሄንን አርሶ አደርና ደሃ ህዝብ ሊወክሉት አይገባም። ስለማይወክሉትም ደግሞ ራሳቸውን ችለው በራሳቸው በመጡበት አጀንዳ ግልጽ አድርገው መንግስትነትም ከሆነ ደሃን ሳይነቁ ደግሞ በትምህርት በእውቀት ነው፣ በጥይት አይደለም ስልጣን የሚገኘው። እና እባካችሁ ተረጋጉ፣ ህዝብ አታስጨርሱ፣ እስበሱ አታባሉን። እባካችሁ ለራሳችሁ ኑሩ። ሰው በስራ ነው የሚለወጠው ብዬ ነው ማስተላለፍ። በ1990 ተሰሜን ክልል ወደ ኦሮሚያ መጥቼ ብቻን 200 ብር ብቻ ይዤ በመምጣት አሁን
ብቻዬን ነው የመጣሁት። 7 ቤተሰብ ሆኛለሁ። አንዱ የ12ኛ ክፍል ጅማ ላይ ትማራለች። አሁን የምንወረውና የምንኖረው እኔ ለራሴ እዚህ ነው። ማንም አካል የሚሄድ ከዚች አካል ተኦሮሚያ ክልል ተቀበሌያችን ተዋላ ቀበሌ ማንም የሚሄድ የለም። ኦሮሞ አልነካንማ። የኛው ስለሆነ ጥላታችን ኦሮሞ ጠላት ስለሌለን ኦሮሞ ጉርሳችን ስለሆነ ኦሮሞ አትክልታችን ስለሆነ አትክልቱ በአንድ ጎን አዝመራው በአንድ ጎን ኦሮሞ አትክልታችን ይሄር ነው። ሌላ እቺ ያመጥቼ 7-8 አድርጎ ያኖረኝ የኦሮሞ ብሔር ነው። ስለዚህ አሁንም እነዚህ በሊዎች ህፃናቶችን የቀጠፉን አመትና 2 አመት ተደራጅተው ይሁን ትላንት ይሁን ስለተደራጁብን መንግስት እነዚህን ወዲያውኑ ተከታትሎ እንዲይዝልን ነው ማቀር። ስንኖር መጀመሪያ እነሱ ተቀብለው በስነ ስርዓት ሲያበሉን ሲያጠጡን፣ በኋላ እኛም ጎጆ ተያዝን በኋላ አብረን በጋራ በሀዘኑም በደስታውም በሰርጉም አብረን ነው የምንኖረው። አማራና ኦሮሞ ለማፈላቀቅ የተሰራ ስራ ለኛ በጣም ነው የሚዘገነን፣ በጣም ነው የሚዘገነን። አሁንም ቢሆን ለቀጣይም ቢሆን ከመንግስት ጋር ሆነን እኛ የምንታገለው ነው። በጋራ በሀዘኑም በደስታውም በሰርጉም አብረን ነው የምንኖረው። መንገድ ላይ ሁሉ ጦር ይዘን ገጀራ ይዘን እንሰልፋለን። እኛን ሳይጨርሱ እሱን አይነኩም። ሰውየው ሞት ግን በጣም ነው ጩኸት ያልደበቀው የጌራው እውነት። የጌራው እውነትና የተፈጠረው አሳፋሪ ተግባር ለተወሰኑ የፖለቲካ ነጋዴዎች ሰርግና ምላሽ የሚሆን ይመስል ነበር። ምንም ያህል ውሸት እንደ ተራራ ገዝፎ ቢታይ የማይናድና ጠንካራ አለት ቢመስልም አንዲት ቅንጣት እውነት ግን ግዙፉን የውሸት ተራራ የመናድና ምንም የመለወጥ ጉልበት አላት። በጌራም የሆነው ይህ ነው። ነገሩ እንዲህ ነው። የካቲት 5 2007 ዓ.ም በጅማ ዞን ጌራ ወረዳ ዋላ ቀበሌ በኢንቨስትመንት ተሰማርተው ይሰሩ የነበሩ በማህበረሰቡ ውስጥም አንቱታን ያተረፉና ተወዳጅነትን ያገኙ አቶ ዛኪ ረባወሊ በመኖሪያቸው በአሰቃቂ ሁኔታ ተገድለው ይገኛሉ። አቶ ዛኪ ረባወሊ ለአካባቢው ነዋሪዎች የሥራ ዕድልን በመፍጠርና በማህበረሰቡ ውስጥም የተለያዩ የበጎ ፈቃደኝነት ሥራን በመስራት አንቱታን ያተረፉ ሰው መሆናቸውን የአካባቢው ነዋሪዎች ይናገራሉ። ቦ ዛኪ ረባወሊ እኔ አመራር ሁኜ ተሱ ጋር ነው ያለሁት ስኖረው። መከላከያ ግዳፍና ሰንጋ አቅርቡ በምንባል ጊዜ ከሱ ነው ብር የምወስደው። መጀመሪያ ህዝቤን ሳልጠይቅ ከሱ ነው የማመጣው። በቃ ጥሩ ያስተማረን እንደኛ በሰንበሌጥ ነው የገባ። ይሄ መስመር ሳይቆፈር እኔ ነኝ ያስቆፈርኩት። በቃ አመራር ሁኜ እሱ ግን መስመር በሌለው ሀገር ነው እኛን ለማሳደግ የመጣው። ሰውየው ሞት ግን በጣም ነው የሚያሳዝነን። አሁንም ቢሆን አማራና ኦሮሞ ለማፈላቀቅ የተሰራ ስራ ለኛ በጣም ነው የሚዘገነን፣ በጣም ነው የሚዘገነን አሁንም ቢሆን እና ስለዚህ እሱ ለእኔ ጉርሴ ነው። ምክንያቱም ቶሎ አመራር የጌራ ወረዳ ተጠሪ ስለሆን ቶሎ ሲለኝ ወደ ዛክር ነው የምሮጠው። አንጣ ብር ባክን ዛክር አንጣ። እኔ እንደዚህ በቃ ሲቸግር ወደ እሱ ነው የምንሮጠው። እሱ የኛ አይንና አይን ነበረ። ምን ይሆናል አላገኘ ነው። በሱ እጅ የነበረውን ብር ወደ ገበሬው ላይ ሰጥቶ እንዲነግዱ እያደረገ ስንት ወጣቶችን እንዲያድጉ ያደረገ፣ ስንት ደግሞ የታከሙ መታከሚያ ያጡትን ደግሞ ብር እየሰጠ እያሳከመ ብዙውን ስንጠቃቀም ቆይተናል። ይሁንና የካቲት 5 ቀን 2007 ዓ.ም የጥፋት ዓላማን ባነገቡ ግለሰቦች በአሰቃቂ ሁኔታ መገደላቸው ለአካባቢው ነዋሪዎች ከባድ ድንጋጤን የፈጠረ ተግባር ነበር። የቀጠፉት መንግስታችን ዛኪር እኮ መንግስታችን ነው። ለኛ ቴክኖሎጂ ያስገባል ስንለው የነበረ ይህን መንገድ ድልድይ ያሰራልናል። እሱ ተገባ። እንጨት እየተሸከምን ነው እዚህ ታያለን ስንሰራ የኖርን እስካሁን ወደ 27 ዓመቴ ነው እዚህ ቀበሌ ተገባ። እሱ መጣልን ያሰራልናል ስንል ቀጠፉብን። እነዚህ ነገም ቀጣፊዎች እንጂ ለዚህ የተከሰተውን አሰቃቂ ክስተትም እንደ ድል በመጠቀም የተለያዩ የጽንፈኛ ኃይሎች ለፖለቲካ ፍጆታ ብለው ወንጀሉን የብሔርና የሃይማኖት የማስመሰል ሙከራን አድርጓል። የፖለቲካ ነጋዴዎች መንግስት ጽንፈኞችን እያስታጠቀም የገዛ ህዝባችንን አስገደለ፣ አስጨረሰ እያሉ ከአንድ ወገን ሲጮሁ፣ በሌላ ወገንም መንግስት ከኦነግ ሸኔ ጋር በማበር ህዝባችንን አስጨረሰ፣ አሳረደ እያሉ እየጮሁም አልጸፉም። ቤተክርስቲያናችን እንደውም እዛ የሚጠብቁ ሰዎች አሉ። አሁን ቤተክርስቲያንኛ ነው እዚህ አቦ አይዟችሁ እያሉ እየመጡ ነው። እንደውም አረ ውሸት ነው። የሞተ ሰው የለም። ሰውየው ቤተክርስቲያንም አልተቃጠለም። ውሸት ነገር ነው ያልናገርም። ቤተክርስቲያንም አልተቃጠለም። ሰዎችም ሲኖሩ ወረዳውም ሲኖር ከወረዳ ያሉ ካቢኖች በሙሉ ፈቅደውን ነው የኖሩ።
ያለ ቤተ ክርስቲያን ደግሞ ተቃጠሉ። በዚህ እኔ ስመራው በቆየሁት ቀበሌ 8 ቤተ ክርስቲያን አለ፣ ምንም አልደረሰበትም። 4 መስጊድ አለ፣ ምንም አልደረሰበትም። ምንም ተቋሙ አለ። እዚህ 9 ሚሊዮን ትላንት የካቲት 24 2016 ያስመረቅ ነው እዚህ ዘንድ አለ። አሁን እዚህ ታውታላችሁ፣ ምንም የደረሰበት የለም። ወትሮም የሕዝብ መከራና ስቃይ ግድ የማይሰጣቸው ጽንፈኞች ለጌራ አካባቢ ማህበረሰብም የሐዘን ማቅ የሆነውን ወንጀል የፖለቲካ ዓላማቸውን ለማሳካት መንግሥት ላይ ጣታቸውን ለመቀሰር ተራሩጠዋል። ነገሩን እንዳሰቡትና እንደ ጩኸታቸው ብዙም አላስኬዳቸውም። በፖለቲካና በሃይማኖት ስም የተሰበሰቡ ድኩማኖች በዜጎች ስቃይና እልቂት ለሚገነቡት ስማቸውና ለሚያሳብጡት ኪሳቸው ያደረጉት አልሞት ባይ ተጋዳይነት በህብረተሰቡና በመንግሥት ከፍተኛ ጥረትና ትብብር መና ሆኗል። እንደዚህ ቀደማችን አንድ አካል አንድ አምሳል በሰርጉም በሐዘኑም እንድንኖር ነው እኛ የምንፈልገው እንጂ የውሸት ሪፖርቱ ለኛ አይጠቅመንም ነው ማይተ እዚሁ ነን ካየነው እዛ አለ ወሬ ምን አይደለም። የወንጀለኛ ብሔር የለውም፣ አማራን ኦሮሞም አይለይም። ስለዚህ እኛ አይወክለንም፣ አንደግፈውም፣ እንታገለዋለን። ሲቃጠል ይከተለናል ብለው ነው። እኔ ኦሮሞ እዚህ ያለውን ተኦሮሞ ጋር እንጂ ከነሱ ጋር አይከተልም። ውሃ ቴክኖሎጂ ሰጡን እንዴ? ምን ነው መስኖ ይሄን አልሙ ነው ያሉን እንዴ? አቃጠሉና ውሃ ምን ልጅ ራሱ ሜዳ ላይ እንቆራጠጥ አደረጉት። እናንተ ባደርሱልን እነሱ ደረሱልን። ስለዚህ እነዚህ አረመኔው መንግስት ተደሃው ገን አሁንም ቁሟል። ነገም ደግሞ ተደሃው ጋር አብረን ከናንተ ጋር በየትም እንዳይጥ እናወጣቸዋለን። አብረን ስንኖረው አንድ እጅግና ጓንት ነን። አማራ ኦሮሞ ልዩነት የለውም። ምን ነው አብረን ነው። በሰርግም በሁሉም በልቅሶም አብረን ነው። አንድ ነገር ልዩነት ቅርታም የለም። ከሺሻ ቤት የሚወጡ ብጫቂ ወረቀቶችን አህጉር እየዞሩ መቸብቸብና በትርፍ ጊዜም የሞት ዜማ መደርደር ከልምድ አልፈው ባህላቸው ያደረጉት የቀነጨሩ ግለሰቦች ኪስ ማደለቢያ ያልሆነው የጌራው ሁነት አሁን ሁሉም ነገር ወደ ነበረበት እየተመለሰ ይገኛል። በጌራ የሚኖር አማራ ለሱ ቅርቡ በጌራ ያለው ወንድም የኦሮሞ ሕዝብ እንጂ በጎጃም ያለ ገዳይ ቡድን እንዳልሆነ፣ በጌራ ላለው የኦሮሞ ማህበረሰብም ወንድሙ አማራ እንጂ በሌላ ቦታ ያለ የፖለቲካ ነጋዴ ቅርቡ እንዳልሆነ አይተንበታል። ሰላም ለኢትዮጵያ፣ ሰላም ለሀገራችን።